በጣም የብዙዎቻችን ጥያቄ የሆነ አንድ ነገር አለ። እሱም በጣም ለረጅም ጊዜ ምናልባትም ለ3 ለ4 ከዚያም በላይ ዓመት ያህል በጣም ብዙ ነገር ስንሞክር ስንለፋ ህይወታችንን ለማሻሻል የቻልነውን ያህል ስናደርግ ቆይተናል። ግን ህይወታችን ላይ ጠብ ያለ ነገር የለም። ጭራሽ ይባስ ብሎ ድሮ ከነበርንበት ሁኔታ ወርደናል። እንደዚህ አይነት ነገር ካጋጠማቸው ሰዎች መካከል አንዱ እኔ ነኝ። ለረጅም ጊዜ በእንደዚህ አይነት አዙሪት ውስጥ ኖሬያለሁ። በጣም ብዙ ነገር ሞክሬያለሁ ከቢዝነስ ወይም ከስራ ጋር እና ከሳይድ ህስል ጋር በተገናኘ ያልሞከርኩትን ነገር ብነግራችሁ ይቀደኛል። አፕወርክ በሉት፣ ፋይበር፣ ዩቲዩብ በሉት፣ ድሮፕ ሺፒንግ፣ ክሪፕቶ በሉት፣ ፎሬክስ በጣም ብዙ ነገር ስሞክር ነው የኖርኩት። ግን ለረጅም ጊዜ ምንም የተሳካ ነገር አልነበረም። ግን ይህን አመት በተለያዩ ነገሮች ላይ የሚታይ ለውጥ እያመጣው እንደሆነ ይሰማኛል። እሱም ደግሞ ከረጅም ጊዜ ስህተት ተምሬ አንድ ነገር በማስተካከሌ ነው። ይህም ኮንሲስተንሲ ነው። ብዙዎቻችሁን ብጠይቃችሁ በጣም ብዙ ነገር ሞክራችሁ እንዳልተሳካላችሁ ልትነግሩኝ ትችላላችሁ። ግን ቢያንስ ለምን ያህል ጊዜ ሞከራችሁ ብላችሁ ብዙዎቻችሁ መልሳችሁ 3 ወር ወይ 2 ወር ነው። በጣም ከረዘመ ምናልባት እስከ 6 ወር። እና ይህ ደግሞ የሚያሳየን አንድን ነገር ኮንሲስተንት ሆኖ ለረጅም ጊዜ አለመስራት የብዙዎቻችን ችግር እንደሆነ ነው። በተቃራኒው በየትኛውም ዘርፍ ስኬታማ የሆኑ ሰዎችን ካያችሁ አንድ ነገር እየሰሩ ለረጅም ጊዜ ሲቆዩ ታውቋቸዋላችሁ። ለምሳሌ እስኪ ጭንቅላታችሁ ውስጥ አንድ ስኬታማ የምትሉትን ሰው አስቡና ከዛ በመቀጠል ደግሞ ምን እንደሆነ ስራው እና ያንን ነገር ለምን ያህል ጊዜ እየሰራ እናንተ እንደምታውቁት አስቡ። እርግጠኛ ነኝ በትንሹ ለ2 ዓመት። አዎ አንድን ነገር ይሳካ አይሳካ እርግጠኛ ሳይሆኑ ለ2 ዓመት መስራት በጣም ከባድና በጣም ጠንካራ ማይንድ ሴት እና ሳይኮሎጂ ይጠይቃል። ግን በቃ እንደዛ ነው ነገሩ። የስኬት ዋጋ ከባድ ነው፣ መቼም ቀብሎ አያውቅም። አሁን ደግሞ እስቲ አንድ የመጨረሻ ጥያቄ ልጠይቃችሁ። ከዛሬ 3 ወይም 2 ዓመት በፊት የጀመራችኋቸውን ነገሮች እስካሁን ባታቆሙ ኖሮ አሁን የት ደርሳችሁ ሊሆን ይችል ነበር? አያችሁ፣ አሁን ከዚህ በላይ የኮንሲስተንሲን ጥቅም፣ አንድን ነገር ለረጅም ጊዜ የማድረግን ጥቅም ላስረዳችሁ አልችልም። ምክንያቱም በደንብ ገብቷችኋል። በህይወታችሁ በጣም ብዙ ለፍታችሁ ግን ምንም ለውጥ ያላገኛችሁ ሰዎች ከሆናችሁ በእርግጠኝነት ችግራችሁ ኮንሲስተንሲ ነው የሚሆነው። ስለዚህ አሁን ጥያቄው መሆን ያለበት አንደኛ ለምን እስካሁን ኮንሲስተንት መሆን አልቻልንም፣ ሁለተኛ ደግሞ እንዴት መሆን ይቻላል ነው። ለመጀመሪያው ጥያቄ መልስ ሊሆን የሚችለው 2 ነገር ነው። አንድ ነገር ላይ ኮንሲስተንት መሆን የሚከብደን በ2 ምክንያት ነው። የመጀመሪያው በመንገድ ስንሄድ የሚያጋጥሙን አዳዲስ ሀሳቦች ሲሆን፣ ሁለተኛው ደግሞ እየሰራነው ባለው ነገር ላይ ችግር ሲገጥመን ነው። እንዴት አዳዲስ ሀሳቦች ኮንሲስተንት እንዳንሆን እንደሚያደርጉን ስናይ፣ ለምሳሌ እናንተ የሆነ ቢዝነስ ወይም ስራ ጀመራችሁ እንበል። ከዛ አሁን ከጀመራችሁት ነገር የተለየ በጣም አዲስ ቢዝነስ አይዲያ ይመጣላችኋል። እናም ያንን አዲስ አይዲያ ጭንቅላታችሁ በጣም አካብዶ ጥሩ ነገሩን ይነግራችኋል። ሁሉም ነገር ጥሩና መጥፎ ጎን አለው። ምንም ነገር ፍጹም የሆነ ነገር የለም። ጥሩ ብቻ የሆነ ነገር የለም። ነገር ግን የዛን ነገር መጥፎ ጎን የምታዩት ውስጥ ስትገቡ ነው። ውጪ ያላችሁ የሚታያችሁ ጥሩ ጎኑ ብቻ ነው። ይህም ደግሞ አሁን እየሰራችሁት ያለው ነገር ጭንቅላታችሁ ውስጥ ካለው አዲስ አይዲያ አንጻር በጣም ይረክስባችኋል። ለምሳሌ ቪዲዮ ኤዲተርነት ተምራችሁ ቪዲዮ ኤዲተር ለመሆን ቆርጣችሁ ተነስታችሁ ከዛ ትንሽ እንደቆያችሁ ስለ ፎሬክስ ትሬዲንግ ትሰማላችሁ እና በቃ ቶሎ ሀብታም ያደርጋል፣ ምንም አትለፉም፣ በቃ ለ30 ደቂቃ ኮምፒውተር ላይ በመቀመጥ ሚሊዮኖችን ትሰራላችሁ ሲባል ትሰማላችሁ። እና እኔ ከቪዲዮ ኤዲቲንግ ጋር ታዲያ ለምን እሰቃያለሁ ብላችሁ ወደ ፎሬክስ ትሄዳላችሁ። እና በጣም የሚያስጠላው ነገር ደግሞ ይሄ ነገር ይላመዳችሁና በጣም ብዙ አመት ከአንዱ ወደ አንዱ ስትዘሉ ትኖራላችሁ። በነገራችን ላይ የአዲስ የመጣላችሁ ሀሳብ ለምሳሌ ፎሬክስ ሀብታም አያደርግም ወይም ለ30 ደቂቃ ብቻ ተቀምጣችሁ ሚሊዮኖችን አትሰሩም ማለት አይደለም። እሱ ትክክል ሊሆን ይችላል። ነገር ግን ወደ ፎሬክስ ስትመጡ ቀጥታ እዛ ደረጃ አትደርሱ። በጣም ብዙ ልፋት አለው። ይህንን ነገር እንዴት አቁመን አንድ ነገር ላይ ኮንሲስተንት በመሆን እንዴት ስኬታማ መሆን እንችላለን ሲባል መፍትሄው በመጀመሪያ ማወቅ ያለባችሁ ቅድም እንዳልኩት ሁሉም ነገር መጥፎ እና ጥሩ ጎን አለው። ወደዛ ነገር ሳትገቡ በፊት ጥሩ ጎኑ ብቻ ነው የሚታያችሁ። ከገባችሁ በኋላ ግን መጥፎ ጎኑን ማየት ትጀምራላችሁ። ስለዚህ ከዚህ በኋላ የሆነ ስራ እየሰራችሁ አዲስ ሀሳብ ሲመጣላችሁ ቀጥታ ወደዛ አትሄዱ። የሆነ ማስታወሻ ደብተራችሁ ላይ አዲሱን አይዲያ ጻፉትና ከዛ አሁን የሰራችሁት ያለውን ነገር ካሳካችሁ በኋላ ወደ አዲሱ ሀሳብ መሄድ ትችላላችሁ። እንደማወራው ቀላል አይደለም፣ ግን ስኬታማ ለመሆን ያላችሁ መንገድ ይሄ ነው። ሁለተኛው ኮንሲስተንት እንዳንሆን መሰናክል የሚሆንብን ነገር ደግሞ አንድ ነገር ስንሰራ በመንገድ ላይ የሚያጋጥመን ችግር ነው። ለምሳሌ ሱቅ ከፍታችሁ የሚገዛ ሰው ካጣችሁ ያንን ሱቅ እየሰራችሁ አትቀጥሉ። ምክንያቱም ካልሸጣችሁ እንኳን ትርፍ ልታገኙ የሱቁን ኪራይን መክፈል አትችሉ።
ይሄ ደግሞ በዛ ስራ እንዳትቀጥሉ ያደርጋችኋል። እንደዚህ አይነት ችግሮችን እንዴት አልፈን በዛ ስራ ላይ ለረጅም ጊዜ መቆየት እንችላለን ስንል የመጀመሪያው የሚያጋጥሙንን ችግሮች ለሁለት ከፍለን ማየት አለብን። የመጀመሪያው የሚያስቆም አይነት ችግር ሲሆን፣ ሁለተኛው ደግሞ የማያስቆም ግን ስራው ከባድ የሚሆንበት ጊዜ ነው። ጭንቅላታችን ሁለቱንም እንደ አንድ ነው የሚተረጉመው። ስራው ሲከብደንም ስራውን የማያስቀጥል ችግር ሲገጥመንም ስራውን መቀጠል እንደማንችልና እንድናቆመ ያደርግናል። በምሳሌ አንዴ ላስረዳችሁ። ስራው ሲከብደን ማለት ለምሳሌ አንድ ሱቅ ከፍታችሁ ከዛ በጣም ብዙ ሰው እየመጣ ይገዛኛል፣ በወርም 20 ሺህ ብር ትርፍ አገኛለሁ ብላችሁ ግን ስራውን ከጀመራችሁ በኋላ ትንሽ ሰው መጥቶ እየገዛ በወር የምታገኙት ትርፍ 10 ሺህ ሲሆን ማለት ነው። ይሄ ችግር ስራውን የሚያስቆም አይነት ችግር አይደለም። ግን ብዙዎቻችን ጭንቅላታችን 10 ሺህ ብር ትርፍማ አያዋጣም ብሎ የሚሸውደንን ሰምተን ሱቃችንን እንዘጋለን። በእንደዚህ አይነት ጊዜ ስራው ብር እያስገኛችሁ እስከሆነ ድረስ በጭራሽ ማቆም የለባችሁም። ሁለተኛው አይነት ችግር ግን ቅድም እንዳልኩት ጭራሽ ሰው መጥቶ እየገዛችሁ ካልሆነ የሱቁን ኪራይ መክፈልም የማትችሉበት ደረጃ ከደረሳችሁ ያኔ ማቆም አለባችሁ የምላችሁ ከሆነ ተሳስታችኋል። በእንደዚህ አይነት ሁኔታ ውስጥ እንኳን ብትሆኑ ማቆም የለባችሁም። በማቆም ፋንታ ለችግሩ መፍትሄ መፈለግ ነው ያለባችሁ። ለምሳሌ ሰው ሱቃችሁን ካላወቀው ማስታወቂያ አካባቢው ላይ መለጠፍና እንደዚህ አይነት የመፍትሄ እርምጃዎችን መውሰድ ይኖርባችኋል። እንደዚህ አይነት ችግሮችን ለመፍታት 3 ቅደም ተከተሎችን እንጠቀማለን። የመጀመሪያው ችግሩ የእውነት እንዳለ ለማረጋገጥ ትንሽ ጊዜ ምንም ነገር ሳናስተካክል ነገሩን በትዕግስት ማየት። ይህን ስናደርግ ችግሩ በራሱ ምንም ካልተስተካከለ ወደ ሁለተኛው ስቴፕ እንሄዳለን። እሱም እንዴት አድርገን ችግሩን ልንፈታ እንደምንችል እያሰብን የተለያዩ መንገዶችን መሞከር ሲሆን፣ ሶስተኛው ስቴፕ ደግሞ በትክክል ችግሩ ለምን እንዲፈታ እንደፈለግን ራሳችንን በመጠየቅ ከዛ ያንን ነገር አሁን ያጋጠመን ችግር ሳይፈታ ልናሳካበት የምንችለው መንገድ ካለ መፈለግ ነው እና እዚህ ጋር የግዴታ ወይ ሁለተኛው ካልሆነ ሶስተኛው ስቴፕ ጋር መልስ ማግኘት አለብን የግዴታ። ነገሩ በጣም ሰፊ ነው። በሌላ ቪዲዮ ብዙ አይነት ምሳሌዎችን አብረን እናያለን። ዛሬ ያሳዩአችሁን መንገዶች ህይወታችሁ ላይ ተግብራችሁ ኮንሲስተንት በመሆን ለውጥ ማየት ትችላላችሁ። ስቲፈን ትሬድ የኔ ቴሌግራም ቻናል ነው። ብዙ ጠቃሚ ነገሮችን ስለምለቅ እዛ እንገናኝ።